ርዕሰ አድባራት ወገዳማት አክሱም ጽዮን አሁን የቅዳሜ ቅዳሴ መርሃ ግብር ከተጠናቀቀ በኋላ ያለው የውስጥ ገጽታና ድባብ ይህንን ይመስላል። የተወደዳቸው የእግዚአብሔር ቤተሰቦች ውስጧ በጣም ነው የሚያምረው። እመቤታችን በውጭ እንደምናያት ልክ በውጭ እንደምታምር ሁሉ በውስጥም በጣም እጹብ ድንቅ አስደናቂ ደስ የሚል ቤተ መቅደስ ነው የመጣሁት። ተመልከቱ፣ ስዕሉ ልዩ ነው። ስዕሉ በጣም የተለየ ነው። ይሄ ፊት ለፊት የቤተ መቅደሱ ፊት ለፊት ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ዓመታዊ ክብረ በዓል አክሱም ጽዮን ለማክበር ሄደን ነው። እዛ ነው እና በጣም ያስደምማል፣ ደስ ይላል። በጣም ሰፊ ነው። ምንም አይነት ምሰሶ በውስጡ የለውም። ይህንን የሚያህል ቤተ ክርስቲያን ዝም ብሎ ነው በፈቃድ እግዚአብሔር የቆመው እና በጣም ይገርማል። አባቶቻችን ነገስታቱ፣ የቀደሙት አባቶቻችን ያው እንግዲህ የምታዩት የጉልላቱ ይሄ ነው። መሀል ላይ ያለው መብራት ነው የምታዩት። እንግዲህ እመቤታችን እነዚህ መስኮቶቹ ከላይ የምታዩት ይህንን ይመስላሉ እና ምንም የተጨመረበት ነገር የለም። እንዲሁ በፈቃድ እግዚአብሔር በራሷ ፈቃድ ነው ያቆመችው። ተመልከቱ ተመልከቱ። የተወደዳቸው እግዚአብሔር ቤተሰቦች በጣም ያስደምማል። እንግዲህ እግዚአብሔር መንፈስ ቅዱስ በዚህ ቦታ እንድንረግጥ ፈቅዶልን በዚህ ቦታ ነው ያለ ነው። መድኃኔዓለም ክርስቶስ እናንተንም ለደጇ ያበቃችሁ። እናታችን ድንግል ማርያም ኢትዮጵያ ሀገራችንን ትባርክልን፣ ትቀድስልን። መልካም በዓል በያላችሁበት ይሁንላችሁ ብያለሁ። እግዚአብሔር ከእናንተ ጋር ይሁን።